ጂንስ መቀያየር ምንም ጥቅም የለውም። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁሉ ጊዜ ሰው ያደንቀዋል ያንን ጂንስ። ዋናው ጂንስ መቀያየር አይደለም። አንድ ሰፈራችን አንድ ሀብታም ነበሩ፣ ልብስ የማይቀያይሩ። ልብስ መቀያየር መጥፎ ነው ማለት አይደለም። አንድ አይነት ነው የሚያሰፉት በየዓመቱ። ጋሽ አሰፋ ምን ነው በየዓመቱ አንድ አይነት ልብስ ሲባሉ ልብስ መቀያየር ምቀኛ ያበዛላሉ። ምገዛው ነገር አሴት ነው ወይስ ላያቢሊቲ ነው? መልሶ ይወልዳል። ይህ ሰውዬ ነገደ ማለት ትራንዛክሽናል ማይንድ ሴት አመጣ። ትራንዛክሽናል የሚለው ትራንዛክቱስ ከሚለው የላቲን ቃል የመጣ ነው። ቱ ብሬክ ስሩ ማለት ነው። ቱ አኮምፕሊሽ ማለት ነው። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። አንድ ጊዜ በሁለት ናሽናሊቲስ መካከል $100 እጃቸው ገብቶ ነበር፣ በህንዶችና በሌሎች ሰዎች። ያ $100 ምን ያክል ሄደ የሚባል ሪሰርች በሚሰራበት ጊዜ በህንዶቹ እጅ የሄደበት አካሄድ በጣም ይገርማል። ህንዶች የእንግሊዞች ኮሎኒ ናቸው። by the way by 2023 የህንድ ኢኮኖሚ በዓለም ላይ የእንግሊዞችን ገልብጦ 5ኛ መጣ። አሁን የእንግሊዝ ኢኮኖሚ ከእንግሊዝ ኢኮኖሚ በታች ከህንድ ኢኮኖሚ በታች ነው። የህንድ ኢኮኖሚ in 2050 የአሜሪካንን ኢኮኖሚ ይገለብጣል ተብሎ እየታሰበ ነው። why? It is the way you conserve and the way you spend money. prosper የሚያደርግህ successful የሚያደርግህ it is not the art of making money, it is the art of keeping money. and not only keeping money, investing it properly. ይሄ ሰውዬ ምን አደረገበት ይላል? ነገደበት ይላል። ነገደበት፣ ሰራበት ይላል። በርካሽ ገዛ፣ በውድ ሸጠ። ይሄ ሰውዬ ከነገደበት በኋላ ይላል ሌላኛው ፕሪንሲፕል is አተረፈ ይላል። I love that word. አተረፈ በሉ እስቲ። I love it. ከሰረ አይደለም የሚለው። ምንድነው የሚለው? አተረፈ። ዋው I love it. የዓለም ህዝብ ለማትረፍ ነው የተፈጠረው። ከዚህ የተነሳ የዓለም ኢኮኖሚ እያደገ ነው የሚሄደው። IMF 2022 ላይ የዓለም ኢኮኖሚ ኦልሞስት 99.6 ኦልሞስት ወደ 100 ትሪሊየን ነው የደረሰው የዓለም GDP። በ2023 105 ኦልሞስት 106 ትሪሊየን ነው የደረሰው። ዓለም በአንድ ዓመት 5 ትሪሊየን ነው ያተረፈችው። ያ ማለት የዓለም ኢኮኖሚ የዓለም ህዝብ እያደገ ነው፣ እየበለጸገ ነው፣ እየጨመረ ነው አቅሙ። በጣም የገረመኝ ባደረኩት ሪሰርች በእነዚህ የዓለም ኢኮኖሚ ውስጥ የከሰሩ 2 ታላላቅ ሀገሮች አሉ፣ ራሻ እና ዩክሬን። ራሻ $150 ቢሊዮን በአንድ ዓመት ውስጥ ከሰረች። ዩክሬን $149 ቢሊዮን ከሰረች። ጦርነት ያከስራል። ሰማችሁኝ ኢትዮጵያውያን? በደንብ ሰማችሁኝ? ጦርነት በአንድ ዓመት ውስጥ while the whole world መላው ዓለም 5 ትሪሊዮን ሲያተርፍ እነዛ የሚዳቆሱ ኦልሞስት ኮሌክቲቭሊ 300 ቢሊዮን ከሰሩ። ሌላ እንደነ ቻይና እንደነ ኢንዲያ ሰላማቸው ላይ የሚያተኩሩ ገንዘባቸውን በንግድ ላይ የሚያውሉ ፎከሳቸውን እዛ ያደረጉ እነሱ ደግሞ እየጨመሩ ይሄዳሉ። ስለዚህ አንድም አትራፊ የለም። ዩክሬን ደካማ፣ ራሻ ኃያሉም ይከስራል፣ ደካማውም ይከስራል። ባይ ዘ ዌይ ጠላትን አታከስርም፣ አንተም አብረህ ነው የምትከስረው። እየደበደብክ አሸንፋለሁ፣ አንተም አብረህ ነው የምትከስረው፣ አብረህ ነው የምትሸነፈው። ስለዚህ ይሄ ሰውዬ ምን አደረገ? ሰራና አተረፈ። ፕሮፊታቢሊቲ ኢዝ ሂውመን ሪስፖንሲቢሊቲ። እያደግን መሄድ አለብን። እኛ ቢዝነስ ስንጀምር ወደዚህ ሀገር ስመጣ እኔ ቢዝነስ ለመጀመር አይደለም ሐሳቤ፣ ትምህርት ስለምወድ ለማስተማር ነው። ነገር ግን ለማስተማር ስመጣ ይሄው ጳውሎስ ከኔ ጋር አለ። የመጀመሪያ የተከራየነው ካሳንቺስ አካባቢ ጓደኛዬ በለጠ የሚባል እኔ ከአሜሪካ መጥቼ ረዳኝና የአክስቱን አልቤርጎ ለቢሮነት 2 ክፍል ተከራየን። እዛች ውስጥ ነው ቢሮ አድርገን የጀመርነው።
ስንጀምር የዛሬ 10 ወይም 12 ዓመት ስመጣ ኦነስት ቱ ጋድ ከአሜሪካን ስለመጣው ገንዘብ አለኝ ማለት አልችልም። አይ ሃድ ዚሮ መኒ። አይዟችሁ ዚሮዎች። አንድ ቀን ይሄ ዚሮ ከፊቱ ቁጥር ይደረድርና ዚሮን ያሰልፍላቸዋል። ዚሮ I'm not lying to you, had ዚሮ። ከዛም በኋላ 300 ሰው ካሰለጠንኩ ኢትዮጵያ ውስጥ በቃ ሰክሰስፉል ነኝ ይበቃኛል ብዬ ነው የመጣሁት። ዛሬ ዚሮ ሳይሆን ተርኖቨራችን ኢን ቢሊየንስ ሆኖ በብዙ አይነት ከረንሲ ሆኖ ኦልሞስት እስከ ዛሬ ድረስ ከ21 ሀገር ሰራተኛ ቀጥረን ኢትዮጵያ አምጥተን እያሰራን የ48 ሀገር ዜጋ እያስተማርን እዚህ ደረስን። እንዴት? ትርፋማነት ይባላል። የምትውልበት ሰፈር ኪሳራ ያለበት አይሁን፣ ትርፋማ የሆነበት ይሁን። ይሄ ፕሮፊታቢሊቲ እያደገ መጥቶ ወደዚህ ደረጃ ሲመጣ ይሄ አጀማመሩ በጣም ትንሽ ስለሆነ ዛሬ ዚሮ ስለሆነ አትፍራ። እና ልክ እኔ አሜሪካን ሲሄድ ጮኛ መያዝ ፈለግኩ። በጣም ወዳት ከመወደው ቤተሰብ ልጅ አገኘው እና ስለሳቸው ስለእሷ ቤተሰብ አባቴ ይነግረኝ ስለነበረ የዛ ቤተሰብ ትንሽ ልጅ በኔ ኩያም ትኖራለች ብዬም አላሰብኩም። ነገር ግን አሜሪካን ሄጄ 3 ወር ከቆየው በኋላ በቃ ስንገናኝ ቤታቸው እራት ተጋብዘን ስንሄድ ፎቶግራፍ አየው። ልጅቷን አላየው። እቺ የእናንተ ልጅ ነች አልኩ። አዎ። እድሜዋ እንደ ፎቶ ነው። አዎ፣ እሷን ነው ማገባው። ከተገናኘን በኋላ አንድ ነገር ሆነ። መኪና አላት፣ መኪና የለኝም። ስራ አላት፣ ስራ የለኝም። ብር አላት፣ ብር የለኝም። ሄይ ካገባ አይቀር እንዲህ አይነቱን አግባ። አንድ ቀን የእሷ ጆርጂያ ስቴት ዩኒቨርሲቲ ትማራለች፣ እኔ አትላንታ ዩኒቨርሲቲ ነው የምማረው። የኛ ዩኒቨርሲቲ ካርድ ይሰጠናል፣ ክሬዲት ካርድ ለወር የምትበቃ ብር እዛ ላይ ያደርግና በዛ ነው የምንበላው ወራችንን ሙሉ። ከዛ በኋላ አንድ ቀን ዘራፍ አልኩና በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። ከዛ በኋላ አንድ ቀን ዘራፍ አልኩና እኔ ሁሌ እንዴት ነው መጋበዘው? ዛሬ መጋበዝ አለብኝ አልኩ። ተው ይቅርብ አለች። እኔ ነኝ መጋበዝሽ ነው ያልኳት። መጣች፣ ገባን፣ መኪናዋ ውስጥ ወሰደችኝ። አቁሚ ብር ላውጣ። ኤቲኤም ውስጥ ካርዱን ስከት ብር ሳይሆን ወረቀት ሰጠኝ። ምን ይላል? ያለህ አካውንት 0.00 ነው ይላል። አይዟችሁ ዚሮዎች። ከዛ ተናደድኩና ወደ እሷ እያየው እንደማታየኝ አይ ሆፕ አታየኝም ብዬ እንደገና ካርዱን ከተትኩት። ስተት ነው ብዬ እንደገና ኤቲኤም አያዝንላችሁም። የሚገርማችሁ ሼም የለው ኢሞሽን የለው ምንም ነገር። አሁንም ወረቀት እዚያ አላቅም። እዛ ግን 3ኛ ጊዜ ከከተትክ ሌባ ነው ብሎ ይውጥባል። ካርዱን መልሶ አይሰጥም። ይሄ ስለምታቅ አንገቷን አወጣችና 3ኛ ትክተት ይውጥብሃል አለችኝ። በጣም ደስ የሚለኝ ሚስቴን ማመሰግናት 0 ነው ብላ ጥላኛል ሄደች። ማጨብጭቡላት። ኤይ 0 ነው ብለሽ ጥለሽው አትሂጂ። 0 ነው ብለህ ጥለሃት አትሂድ። ታሪክ ነገ ይቀየራል። ዜሮች አይዟችሁ። ኤይ ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድናቸው ይላሉ። አትጠራጠሩ። Our future is the top of the mountain. I have no doubt. በጣም እጅግ ትጉ የሆኑ ብራይት የሆኑ ሃርድ ወርኪንግ የሆኑ የተዘጋጁ የተራቡ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ከናንተ የተነሳ very bright. ይሄ ሰውዬ ነገደ፣ ከዛም በኋላ አተረፈ። ዓለም እያተረፈ ነው የሚሄደው። by the way ዛሬ በዓለም ጂዲፒ ውስጥ ሰርኩሌት ስለሚያደርገው 1.6 ትሪሊዮን ዶላር አትደነቁ። by 2050 የዓለም ጂዲፒ ደብል ነው የሚያደርገው። ሌላ አዲስ 100 ትሪሊዮን ዶላር ሊፈጠር ነው። ይሄንን የሚፈጥረው እኔና አንተ ነን። ያ ሼር የኔና ያንተ ነው። ገና ያልተፈጠረውን እንዴት ነው ሼሩን የማደርገው? ቴክኖሎጂ ድሪቨን የሆነ ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው፣ ህልም ያላቸው፣ መነሳሳት ያላቸው፣ አቅም ያላቸው እነሱ ተወደደም ተጠላም ከሚቀጥለው ከሚፈጠር